አለይኩም ወራህመቱላሂ ወበረካቱ። እንደዚሁም ክርስቲያን ወገኖቼ ሁላችሁም የዩቲዩብ ተከታታዮች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። አዲስ ጀማሪ ነኝ። ሰብስክራይብ አድርጉኝ። የቻላችሁ ልጆች ቪዲዮን አጫውቱልኝ፣ አበረታቱኝ። አዲስ ነኝ ለዩቲዩብ ማለት ነው። አላውቅም፣ ቲክቶክ ላይ የምታቆዩ ልጆች ልትኖሩ ትችላላችሁ። ዩቲዩብ ግን አዲስ ነው ማለት ነው። ኢንሻአላህ እኔ ዩቲዩብ ላይ የሆነ ነገር ጀምራለሁ ብዬ ነበር። እሱ ምንድነው? አረብኛ ለማያውቁ ልጆች አንዳንድ አረብኛን በክፍል ክፍል እያረኩኝ እናገራለሁ። እንደዚሁ ደግሞ የከበዳችሁ ልጆች የሆነ ቃላት የከበዳችሁ ልጆች ኮሜንት ላይ ጻፉልኝ። ኮሜንታችሁን አይቼ እመልሳለሁ ኢንሻአላህ ብያለሁኝ። ዛሬ ክፍል አንድ ብዬ ጀምሯለሁ። ክፍል አንድ የምጀምረው በምንድን ነው? መጀመሪያ ሰው ልጅ ሲገናኝ በሰላምታ ነው። በሰላምታ ነው የሚጀምረው ኢንሻአላህ። ሰላም ተባብለን ነው ጊዜም የትም ብንሄድ ማንም ሰው ቢመጣብንም በሰላምታ ነው የምንጀምረው። ያ ብዙ ጊዜ አረቦች እንደ ኢትዮጵያ አይደለም ሰላም አለይኩም ነው የሚሉት። ያው ይሄን ያወቃችሁት ነው። ሰላም አለይኩም ነው የሚባለው። እሱን ያው ታውቁታላችሁ ብዙዎቻችሁ። ከሱ በቀጠለ ጠዋት ላይ ምንድነው የምንለው? ማታ ላይ ምንድነው የምንለው? ምንድነው የምንመልሰው የሚለው ነገር በትንሹ ነግራችኋለሁ ኢንሻአላህ። ጠዋት ላይ ለምሳሌ ሰባህል ኸይር ሊሏችሁ ይችላሉ እነሱ ሲነሱ፣ ወይም ደግሞ እናንተ ቀድማችሁ ሰባህል ኸይር ልትሏችሁ ትችላላችሁ። የእነሱ መልስ ወይ ሰባህ ኑር ይሆናል። እናንተ ወይም ደግሞ እነሱ ሰባህል ኸይር ካሏችሁ ሰባህል ኸይር ብላችሁ ራሱን መመለስ ይቻላል። ላኪን ሰባህ ኑር ማለት ትችላላችሁ። እንደገና ከሱ ውጪ ያኒ ከኖርማል ሰላምታ ውጪ አሁን ሰባህል ኸይር ሰባህል ፉል ይላሉ። ሰባህል ወርድ ሰባህል አሰል ሰባህል ያስሚን እያሉ የሚሉት ነገር ይኖራል። ያኔ ትንሽ እነሱ ያኔ በጣም ለምትግባቡት ወይም ደግሞ እንደዚህ ልጅ ላይ ሲሆን ምናምን ይሆናል እና በጣም እንደዚህ አብሮ ለሚኖር ሰው ምናምን። ብዙ ጊዜ ግን ሰባህል ኸይር ሰባህል ኑር ነው ኖርማል የሚጠቀሙት። እነዛ ሰባህል ወርድ ሰባህል አሰል ሰባህል ያስሚን የሚሉት ደግሞ ያኔ በጣም ለሚግባባ ሰው እንደዛ የሚጠቀሙት ብዙ ጊዜ ማለት ነው። ማታ ላይ ሲመጣ እንደዚሁ መሳአን ኑር መሳአል ኸይር ሊሏችሁ ይችላሉ። መሳአን ኑር እንመልሳለን ማለት መሳአን ኑር መሳአል ኸይር ብለን እንመልስ እንችላለን። እንደገና ደግሞ መሳአል ወርድ ሊሏችሁ ይችላሉ። ያኔ እንዳልኳችሁ ማለት ነው እንደ እንትኑ። ከዛ ውጪ ከፍ ሐልክ ሹ አኽባርክ። እንደገና ደግሞ የተለያዩ አረቦች የመጨረሻ ቋንቋ ላይ የመጨረሻ ፊደል ላይ የሚቀያየሩ አረቦች ለምሳሌ ከፍ ሐልቺ ከፍ ሐልክ ለወንድም ለሴት የሚጠቀሙ አሉ። ከፍ ሐልክ የምትለዋ ወይም ደግሞ ከፍ ሐልኪ ሊሏችሁ ይችላሉ። አለያን ደግሞ ከፍ ሐልሽ አው ከፍ ሐልስ የሚጠቀሙ አሉ። ከፍ ሐልች ልጅ የሚጠቀሙ በብዛት ወደ ዱባይ እና ኩዌት ያሉት ናቸው። ከፍ ሐልች የሚጠቀሙት ማለት ነው። ሹ አኽባርክ ሹ አኽባርክ ያኔ እንዴት ነህ ደህና ነህ ወይ ለማለት ነው። ይሄንን ማለት ነው። ሰባህል ኸይር ሰባህ ኑር ያው ታውቁታላችሁ። ደህና አደርክ ደህና አደርሽ ያኔ ኸይር ማለት ጥሩ ነገር እንደማለት ነው። ኸይር እንደማለት ያኔ ጥሩ ነገር እንደማለት ነው። ሰባህል ኸይር ሰባህ ኑር ይጠቀማል። ሰባህ ኑር ማለት ያኔ ጥሩ ብርሃን ያኔ ግዴታ አንተረጉሙም። ልክ እንደ አረብኛን ወደ አማርኛ ቀጥታ አንተረጉሙም። ምክንያቱም ሌላ ትርጉም ሊሰጠን ይችላል። ኑር ማለት ለምሳሌ ብርሃን እንደማለት ነው። ግን እነሱ ሰባህ ኑር ብሎ ሊጠቀሙት ይችላሉ። ገባችሁ? እንደዛ ነው። ሰላምታ ላይ ደግሞ ከፍ ሐልክ እንዴት ነህ እንደማለት ነው። ሹ አኽባርክ ያኔ አኽባርክ ማለት ስለ ራስህ እንዴት ነህ ማለት ያለህበት ሁኔታ ግለጽልኝ እንደማለት ነው። እንዴት ነው እንደማለት ነው። ጠምኔ አንክ ሊሏችሁ ይችላሉ። እስቲ ስላንተ ጥሩ ጤንነትህን ግለጽልኝ፣ እኔ ጤንነትህን ጥሩ እንደሆነ በቃ ንገረኝ እንደማለት ጠምኔ አንክ ሊሏችሁ ይችላሉ ማለት ነው። ለዛሬ እስቲ ይሄን ያክል ካልኳችሁ ደግሞ ኢንሻአላህ ኮሜንት ላይ ጻፉልኝ። ቪዲዮ የተመቻችሁ ልጆች ያኔ አዲስ ጀማሪ ነኝ፣ ምናልባት ቪዲዮ አወራሬ ላይ ያምር ይችላል፣ ልቸኩልባችሁ እችላለሁ። አስተያየት ጻፉልኝ፣ ላይክ አድርጉ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ኢንሻአላህ ክፍል 2 ክፍል 3 ክፍል 4 እያልኩኝ የሚከብዱ ቃላቶች እነግራችኋለሁ ኢንሻአላህ። አዳዲስ ልጆች ይጠቅማቸዋል። በዛ መሀል ደግሞ አረብኛ ለማናውቀው የማታውቁት ካለ ኮሜንት ላይ ጻፉልኝ ኢንሻአላህ። እናንተም ትጠቀሙበታላችሁ። ለኔ ደግሞ ለእናንተ ሰብስክራይብ ላይክ እና አስተያየት ለኔ ደግሞ ብርታት ነው ማለት